የቻይናው ቢሊየነር ጉኦ ዌንዊጊ በአሜሪካ የ30 ዓመት እስራት ተፈረደባቸው። በአንድ ወቅት የቻይና ባለጸጋ ነጋዴ የነበሩት ጉኦ ዌንዊጊ ከ$1 ቢሊዮን በላይ የሚገመት የማጭበርበር ወንጀል ፈጽመዋል በሚል በኒውዮርክ ፍርድ ቤት የ30 ዓመት እስራት ተፈረደባቸው። በ2017 ዓ.ም ወደ አሜሪካ በመሸሽ የቻይና ኮሚኒስት ፓርቲን የሚተቹ ተከታዮች ያፈሩት ጉኦ በ2018 እና በ2023 መካከል ባለው ጊዜ ውስጥ በኢንቨስትመንትና በዲጂታል ገንዘብ ማጭበርበር እንዲሁም በህገወጥ የገንዘብ ዝውውር ወንጀሎች ጥፋተኛ ተብሏል። የፍርድ ቤቱ ዳኛ አኔሊሳ ቶሬስ ግለሰቡ በቻይና ዲሞክራሲ እንዲሰፍን የሚፈልጉ ደጋፊዎቻቸውን በማታለል የተሰበሰበውን ገንዘብ ለግል የቅንጦት ኑሯቸው ማዋላቸውን ገልጸዋል። የአሜሪካ አቃቤ ሕግ ሾን ኤስ ባክሊ በበኩላቸው የጉኦ የ30 ዓመት እስራት ዝናም ሆነ ሀብት ከሕግ በላይ እንደማያደርግ የሚያሳይ መሆኑን አስታውቋል። ጉኦ ከቀድሞው የትራምፕ አማካሪ ስቲቭ ባነን ጋር በጋራ የቻይናን ኮሚኒስት ፓርቲ ለመጣል ያለመ ዘመቻ መጀመራቸው የሚታወስ ሲሆን ባነን በግል የጥፋተኝነት ታሪካቸው ምክንያት ቀደም ሲል በእስራት ቢቀጡም በፕሬዝዳንታዊ ይቅርታ ከፌዴራል ክስ ነፃ መውጣታቸው ይታወሳል። በደቡብ አፍሪካ የጸረ ስደተኞች ሰልፍ ተካሄደ። በደቡብ አፍሪካ ዋና ዋና ከተሞች ህገወጥ ስደተኞች አገሪቱን ለቀው እንዲወጡ በመጠየቅ በሺዎች የሚቆጠሩ ሰዎች ሰልፍ አድርገዋል። ሁከቱን ለመከላከል በፖሊስና በጸጥታ ኃይሎች ከፍተኛ ጥበቃ የተደረገበት ይህ የተቃውሞ እንቅስቃሴ በአብዛኛው በሰላም የተጠናቀቀ ቢሆንም በጆሃንስበርግና በኳዙሉ ናታል ግዛት አንዳንድ የዘረፋና የኃይል ድርጊቶች ተመዝግበዋል። በተለይም በሂልብሮ አካባቢ የተኩስ ልውውጥና የተሽከርካሪ መቃጠልን ተከትሎ ወታደራዊ ኃይል ወደ ስፍራው እንዲሰማራ ተደርጓል። የዚህ ተቃውሞ መነሻ የሆነው ከ30 በመቶ በላይ የደረሰው ከፍተኛ የሥራ አጥነት መጠን በዜጎች ዘንድ ለስደተኞች ያለው ጥላቻ እንዲጨምር ምክንያት መሆኑ ይነገራል። ተቃውሞውን የሚመሩት ቡድኖች የህገወጥ ስደተኞች ጉዳይ ሙሉ በሙሉ እስኪፈታ ድረስ በየሳምንቱ ሰልፎቻቸውን እንደሚቀጥሉ አስታውቀዋል። በሌላ በኩል ደቡብ አፍሪካ እስካሁን 25000 ስደተኞችን ወደ አገራቸው የመለሰች ሲሆን አጎራባች ሀገራትም ዜጎቻቸውን በማስመለስ ላይ ይገኛሉ። ብዙ ስደተኞች አሁንም ለደህንነታቸው በመስጋት በጊዜያዊ መጠለያ ውስጥ ይገኛሉ። የደቡብ አፍሪካው ፕሬዝዳንት ሲሪል ራማፎዛ በበኩላቸው የሰላማዊ ሰልፍ ማድረግ መብት ቢሆንም ሌሎችን ማስፈራራት ወይም በኃይል ድርጊት መሳተፍ ተቀባይነት እንደሌለው አስታውቋል። በደቡብ አፍሪካ በውጭ ዜጎች ላይ የሚፈጸመው የጥላቻ ጥቃት ወይም ዜኖፎቢያ ለረጅም ጊዜ የዘለቀና አሁንም መፍትሄ የሚሻ ስጋት ሆኖ ቀጥሏል። የብሪታንያ መንግስት ጥገኝነት ጠያቂዎች የወጪ መጋሪያ ክፍያ እንዲከፍሉ ሊያደርግ ነው። በብሪታንያ አዲስ በታቀደው የህግ ረቂቅ በሀገሪቱ ጥገኝነት ያገኙ ስደተኞች ለቀረበላቸው መጠለያና ድጋፍ ወደ 10,000 ፓውንድ የሚጠጋ የወጪ መጋሪያ ክፍያ እንዲከፍሉ ሊገደዱ ነው። የመንግስት ዓላማ በዓመት ለስደተኞች ድጋፍ የሚወጣውን 4 ቢሊዮን ፓውንድ የግብር ክፍያ ገንዘብ መቀነስ ነው። በዚሁ መሰረት በብሪታንያ ለመስራት መብት ያላቸው ስደተኞች ቋሚ የመኖሪያ ፍቃድ ከማግኘታቸው በፊት ክፍያውን መፈጸም ይጠበቅባቸዋል። የሀገር ውስጥ ጉዳይ ሚኒስቴር ሻባና መሐመድ እርምጃው ስደተኞች ለተደረገላቸው ድጋፍ ኃላፊነት እንዲሰማቸው የሚያደርግ መሆኑን ገልጸዋል። ይሁን እንጂ የስደተኞች ምክር ቤትና የሰብአዊ መብት ተሟጓቾች እቅዱ ስደተኞችን ለድህነት የሚዳርግና ተጨማሪ የግብር ጫና የሚጭን መሆኑን በመጥቀስ ተቃውመዋል። ባለሙያዎች በበኩላቸው አብዛኞቹ ስደተኞች ዝቅተኛ ገቢ ያላቸው በመሆኑ መንግስት ከዚህ እቅድ የሚጠበቀውን ገቢ ለማግኘት እንደሚቸገር ይተነብያሉ። መንግስት በበኩሉ ክፍያውን ግለሰቦችን ለችግር በማይዳርግ መልኩ የማስተካከል ስልጣን እንደሚኖረው አስታውቋል። የዓለም ዋንጫ ጎብኚዎች በአሜሪካ ራንች ድሬሲንግ ተማርከዋል። በአሜሪካ አስተናጋጅነት እየተካሄደ ባለው የ2026 የዓለም ዋንጫ የውጭ አገር ጎብኚዎች ከእግር ኳሱ ባሻገር በአሜሪካው ተወዳጅ ድሬሲንግ ራንች መማረካቸው በስፋት እየተነገረ ነው። በዋናነት ከወተት ተዋጽኦ ከዘይትና ከተለያዩ ቅመማ ቅመሞች የሚዘጋጀው ይህ ድሬሲንግ አሜሪካን ለጎበኙ ቱሪስቶች አዲስና አስደሳች ጣዕም ሆኖ ተገኝቷል። ራንች በአሜሪካ ለበርካታ አስርት ዓመታት በጣም ተወዳጅ የሰላጣ ድሬሲንግ ሆኖ ቆይቷል። በ1950ዎቹ በአላስካ በአንድ ቧንቧ ሰራተኛ የተፈጠረው ይህ ድሬሲንግ በ1972 በክሎሮክስ ኩባንያ አማካኝነት በጠርሙስ መሸጥ ከጀመረ በኋላ ይበልጥ ተስፋፍቷል። በአሁኑ ወቅት የአሜሪካ የራንች ገበያ በዓመት $1.5 ቢሊዮን ግምት አለው።